አስተምሮ አለ በእስልምና። እዚህ ላይ አስቀድሜ የሆነ ጠንከር ያለ ሀሳብ ሰንዝር ያለው እንደ አምላካችሁ በእኛ ጣቢ ነው ወይ የሚያድናችሁ? የኔ ጣቢ ለምን ያስፈልገዋል? እናንተ ከድግምት ለመዳን የኔ ጣቢ ነው ወይ የሚያስፈልጋችሁ? እንዲሁ አድኑም ወይ በአምላካችሁ አድኑም ወይ አምላካችሁ አድኑም ወይ አምላካችሁ የሚያድን ከሆነ የኔ ጣቢ ምን ይሰራላችኋል የሚል ሙግት ማንሳት ጀመርኩ ማለት ነው። ይህን ጊዜ እነሱም ጠንከር ያለ ምላሽ መስጠት ጀመሩ ማለት ነው። ከዛ ማንበብ ጀመርኩ። ሳነብ ደግሞ ጣቢ እንደሚያስፈልግ አሁን ገባኝ ማለት ነው። ኦኬ እንደዛማ ከሆነ ይሄ አስተምሮ ትክክል አይደለም ወደሚል እንትን ውስጥ ተቃውሞ ውስጥ ገባው። ፕላስ ደግሞ ማንኛውም ሙስሊም ሲወለድ ጀምሮ ሴጣን ይነካዋል የሚል አስተምሮ እንዳላየው ከኢሳና ከሜሪያም በቀር ሁሉም ሴጣን ይቆራኘዋል። ሁሉም ሴጣን በደም ውስጥ ይዟዟራል። በደም ስር ውስጥ ሁሉም አለ። እንደዛ ከሆነ ለምንድን ነው ሴጣን ለማስወጣት እንደምትሉት? ማንኛውም ሰው ሁሉም ሴጣን ካለበት ተብሎ የሚታመን ከሆነ ድግምትም እንደዚህ አይነት ነገሮች የሴጣን ስራ ከሆኑ አስተምሮቱ ራሱ ሴጣንን ኢንቫይት ያደረገ ስለሆነ የሚጋብዝ ከሆነ በቃ ምንም እኛን መውቀስ የለባችሁ፣ አስተምሮቱ ችግር ነው